ቬነስ በውሃ ላይ የተሳለች የህልም ከተማ። ከሩቅ ሲመለከቷት በውሃ ላይ የተንሳፈፈች የሚስጥርና የህልም ደሴት ትመስላለች። ቬነስ ተራ ከተማ አይደለችም። ይልቁንም የሰው ልጅ ተስፋ አስቆራጭ በሆነ የተፈጥሮ ፈተና ውስጥ ሆኖ የገነባት አስደናቂ የሥነ ሕንፃ የጥበብ ተአምር እንጂ። በአድሪያቲክ ባህር ሰማያዊ ውሃ ላይ የተዘረጋችው ይቺ ከተማ የምድርንና የሰማይን መገናኛ ድንበር አጥፍታ ራሷን ለየት ያለ ዓለም ፈጥራለች። እግሯን ውሃ ውስጥ አርጥባ ጭንቅላቷን ደግሞ በታሪክና በኪነ ጥበብ ክብር አጊጣ ለዘመናት ቆማለች። ወደ እሷ የሚገባ እያንዳንዱ እንግዳ ከቀድሞው ዘመናዊው ዓለም ተለይቶ ወደ ሌላ የጊዜ ልኬት እንደገባ ይሰማዋል። ይህ ተራ የስሜት መነቃቃት ሳይሆን የሰው ልጅ ተፈጥሮን በመታገልና ለተፈጥሮ በመገዛት ያሳየው የፈጠራ አቅም በአካል የመመልከት ድንቅ አጋጣሚ ነው። የከተማዋ አሰራር በራሱ የሰውን ልጅ የጽናት ታሪክ የሚያወሳ ነው። ከብዙ ክፍለ ዘመናት በፊት በአውሮፓ ምድር ይካሄድ ከነበረው የጦርነት ወከባና ከወራሪዎች ጥቃት ለማምለጥ ሲሉ ወደዚህ ረግረጋማ ደሴት የተጠጉት ጥንታውያን ነዋሪዎች ከተማዎቹን የሚገነቡበት ጠንካራና ደረቅ መሬት አልነበራቸውም። በመሆኑም ተፈጥሮ የከለከላቸውን ደረቅ መሬት በራሳቸው ጥበብና ትግል ለመፍጠር ወሰኑ። ይህ ውሳኔ ደግሞ በቀጣዮቹ ዘመናት የዓለምን የህንፃ የጥበብ ታሪክ የሚቀይር ታላቅ ተአምር እንዲወልድ ምክንያት ሆነ። ውሃውና ረግረጋማው መሬት ለሰው ልጅ መኖሪያ የማይመች መስሎ ቢታይም የቬነስ አባቶች ግን ያንን ተፈጥሯዊ እንቅፋት ወደፊት የበላይነታቸውና ውበታቸው መደገፊያነት ለወጡት። ዛሬ በቬነስ ጎዳናዎች ላይ የሚራመድ ማንኛውም ሰው በዙሪያው የሚያየው ነገር ሁሉ በውሃ በድንጋይ መካከል የተደረገ ረጅም ውይይት እንደሆነ ይረዳል። የከተማዋ እያንዳንዱ ጥግ፣ እያንዳንዱ የመንገድ መታጠፊያና እያንዳንዱ የህንፃ ጥላ በውሃው ላይ ሲንጸባረቅ ልዩ ህያው ስዕል ይፈጥራል። ይህ ውበት ደግሞ በጊዜ ሂደት የሚበላሽ ሳይሆን እንደ ወይን በቆየ ቁጥር እየጣፈጠ የሚሄድ የጥበብ ፍሬ ነው። ወደ ቬነስ መምጣት ተራ ጉብኝት ሳይሆን የሰው ልጅ ምናብ በምድር ላይ የተተረጎመበት አንድምታ በአካል የመለማመድ ታላቅ መንፈሳዊ ጥበባዊ ጉዞ ነው። የዚህች ከተማ እውነተኛ ተአምር ግን ከውሃው በላይ የሚታዩት ውብ ህንፃዎች ብቻ አይደሉም። ይልቁንም በአይን የማይታየውና ከውሃው ስር የተሸሸገው መሰረቷ እንጂ። ከብዙ ክፍለ ዘመናት በፊት ከወራሪዎች ለማምለጥ ሲሉ ወደዚህ ረግረጋማ ደሴት የተጠጉት ጥንታዊ ነዋሪዎች ከተማቸውን የሚገነቡበት ጠንካራ መሬት አልነበራቸውም። በመሆኑም በሚሊዮን የሚቆጠሩ የኦክና የላርች እንጨቶችን ከውሃ ስር ባለው ጥልቅ ጭቃ ውስጥ በመትከል የመሰረት ምሰሶ አደረጓቸው። አየርና ኦክስጅን በሌለበት ጭቃ ውስጥ የተደፈኑት እነዚህ ምሰሶዎች አልበሰበሱም። ይልቁንም በሂደት ማዕድናትን እየመጠጡ ወደ ድንጋይነት ተለወጡ። ዛሬ በቬነስ የምናያቸው ታላላቅ ቤተ መንግስቶችና አብያተ ክርስቲያናት በሙሉ በድንጋይ የተለወጡ የዛፍ አካላት ላይ በኩራት ቆመዋል። ይህ የመሰረት አጣጣል ጥበብ በምህንድስና ታሪክ ውስጥ ወደር የሌለውና የሰውን ልጅ አቅም የሚያስመሰክር ነው። ነዋሪዎቹ የእነዚህን የዛፍ ግንዶች ከአልፖስ ተራሮች እና የአካባቢው ደኖች እየተቆረጡ በባህር ላይ በመጓጓዝ በውሃው ስር ባለው ወፍራም የጭቃ ክፍል ውስጥ ተከሏቸው። የእንጨቶቹ እርስ በእርስ ተጣበውና ተጋፍተው በመተከላቸው ከላያቸው የሚወጣውና ታላቅ የድንጋይ የእብነ በረድ ክብደት የመሸከም አስደናቂ አቅም አገኙ። አየርና ባክቴሪያ በሌለበት የውሃ ስር ጭቃ ውስጥ በመሸፈናቸው ምክንያት የተፈጥሮን የመበስበስ ሕግ በመጣስ ለአያሌ ዘመናት በጽናት እንዲቆሙ አስችሏቸዋል። በመሆኑም ዛሬ በእግሮ የሚራመዱበት ወይም በጀልባ የሚንሸራሸሩበት ወቅት ከእግሮ በታች የተደበቀው ታላቅ የደን ከተማ ማሰብ ይኖርቦታል። በሺዎች የሚቆጠሩ ደኖች ተቆርጠው በውሃ ውስጥ ተደፍነው ዛሬ ለምናየው ውብ ከተማ የመሰረተ ድንጋይ ሆነዋል። ይህ ማለት ቬነስ በውሃ ላይ ብቻ ሳይሆን በውሃ ስር በመፍሰስ የሰው ልጅ ላብን በተቀበሩ የዛፍ አካላት ላይ የተገነባች የጽናት ማህደር ናት። የሚስጥር መረዳት ደግሞ የከተማዋን ውበት በበለጠ ጥልቀትና በአክብሮት እንድናይ ያደርገናል።
Buongiorno salute, buongiorno signorine e signore, Tarantella Venezia. በዓለም ላይ ካሉ ታላላቅና ታዋቂ ከተሞች ሁሉ ቬነስን ልዩ የሚያደርጋት ዋነኛው ነገር የዘመናዊ ትራንስፖርት ድምፅ ሙሉ በሙሉ መታጣቱ ነው። የመኪና ሞተር የሚያወጣው ጭስ፣ የጥሩምባ ሁካታ ወይም የጎማ የአስፋልት ፍትጊያ እዚያ የለም። የከተማዋ ዋና ዋና መንገድ የሚባሉት የውሃ መስመሮች በመሆናቸው አየር ላይ የሚንሳፈፈው ድምፅ የጠራና ጸጥታው በእርጋታ የተሞላ ነው። በእያንዳንዱ የሚሰማው የውሃው ረጋ ያለ ምት የጓንዳላ ቀዳፊዎች ዜማና የእርግብ ክንፎች ድምፅ ብቻ ነው። ይህ አየርና አካባቢውን የሚማርክ ጸጥታ ሰዎችን ከዕለት ዕለት የአእምሮ ውጥረት አላቆ ወደ ውስጣዊ ሰላም እንዲመልስ የሚያደርግ አስደናቂ ተፈጥሯዊ መድኃኒት ነው። ይህ ከመኪና ነፃ የሆነ የአኗኗር ዘይቤ የከተማዋን ነዋሪዎች፣ ጎብኚዎች ማህበራዊ ግንኙነት ሙሉ በሙሉ ለውጦታል። ሰዎች በመንገድ ላይ ሲራመዱ አደጋን መፍራት ሳይሆን አካባቢያቸውን መመልከትና እርስ በርስ ሰላምታ ለመለዋወጥ ነው የሚያልፉት። ህጻናት በየአደባባዩ ያለ ስጋት ይጫወታሉ። አረጋውያን በረንዳቸው ላይ ተንቀሳቅሰው በነጻነት ይወያያሉ። የሞተር ድምፅ የሌለበት በዚህ አካባቢ የሰው ልጅ የእግር ኮቴና የድምፅ ድግግሞሽ የከተማዋን ዋነኛ የመግቢያ ዜማ ሆኖ ያገለግላታል። ይህ ጸጥታ ግን ባዶነት የተሞላበት ዝምታ አይደለም። ይልቁንም በታሪክና በኪነ ጥበብ የተሞላ ህያው ጸጥታ እንጂ። የህንፃዎቹ ግድግዶች የሚያንጸባርቁት የድምፅ ሞገድና የውሃው ረጋ ያለ ፍሰት የሰውን ልጅ መንፈስ የሚያረጋጋ ልዩ ዜማ ይፈጥራሉ። በቬነስ ውስጥ ሲራመዱ የአእምሮ ውጥረት ይቀንሳል፣ የሐሳብ ጥልቀት ይጨምራል። ይህ ከተማዋን ለምን የዓለም ታላቅ ደራሲያንና ፈላስፋዎች ቀልብ መሳብ እንደቻለች ግልጽ ማረጋገጫ ይሆናል። ከተማዋን በግማሽ ከፍሎ የሚያልፈው ታላቅ ቦይ ግራንድ ካናል የቬነስ ዋና የደም ስር ነው። በሁለቱም በኩል ተደርድረው የሚታዩት ባለብዙ ቤተ መንግስቶች የህዳሴውና የጉቲክ ዘመን የስነ ህንፃ ጥበብ ማጠቃለያዎች ናቸው። በእነዚህ የውሃ መንገዶች ላይ የሚያልፉ ጀልባዎች የሚያንቀሳቅሱት ማዕበል የህንፃዎቹን ጥንታዊ ቀለሞች በውሃ ላይ አንጸባርቀው ልዩ ህያው ስዕል ይፈጥራሉ። በዚህ ቦይ ላይ በጀልባ መጓዝ በራሱ የታሪክ መጽሐፍ ገጾችን አንድ በአንድ የመግለጥ ያህል ይመስጣል። እያንዳንዱ ህንፃ የራሱ የሆነ የሀብት፣ የስልጣኔ፣ የፍቅር ታሪክ ያለው በመሆኑ መመልከቱ ብቻ ትልቅ እርካታን ያጎናጽፋል። ይህ 4 ኪሎ ሜትር ያህል የሚረዝመው የውሃ መንገድ የጥንቱ ዘመን የቬነስ ሀብታሞችና መኳንንት የራሳቸውን ታላቅነት የሚያሳዩበት ዋና መድረክ ነበር። የህንፃዎቹ ፊት ለፊት በሙሉ ወደ ውሃው የዞሩ ሲሆን እያንዳንዱ ቤተ መንግስት በውሃው በኩል የራሱ የሆነ ጀልባ ማቆሚያና ታላቅ መግቢያ አለው። የእብነ በረድ ጌጣጌጦች፣ የተጠማዘዙ የመስኮት ቅስቶችና በቀለማት ያጌጡ የበረንዳ ምስሎች የባለቤቶቻቸውን የንግድ ስኬትና የስልጣን ማዕረግ የሚያስረዱ ምስክሮች ናቸው። በታላቁ ቦይ ላይ መጓዝ የከተማዋን ታሪካዊ እድገት በአይን ለማየት ያስችላል። ማለዳ ላይ የፀሐይ ብርሃን በህንፃዎቿ ላይ ሲያርፉ ውሃው እንደ መስታወት ሆኖ የህንፃዎቹን ምስል መልሶ ያንጸባርቃል። ምሽት ላይ ደግሞ ከቤተ መንግስቶቹ መስኮቶች የሚወጣው ለስላሳ ብርሃን በውሃው ላይ ሲያርፍ ባዩ በሙሉ የወርቅ መንገድ የሚመስል አስደናቂ ተአምር ይሆናል። ናፖሊዮን ቦናፓርት በአንድ ወቅት የሴንት ማርክን አደባባይ የአውሮፓ ታላቅና ውብ ሳሎን ብሎ ጠርቶት ነበር። ይህ አደባባይ በሁሉም አቅጣጫ በሚያምር ጥንታዊ ህንፃዎችና በታዋቂው የሴንት ማርክ ቦዝሊኮ ካቴድራል የተከበበ ነው። በአደባባዩ መካከለኛ ስፍራ ላይ በሺዎች የሚቆጠሩ እርግቦች ከተማዋን ከሚጎበኙ እንግዶች ጋር አብረው ይጫወታሉ። በዙሪያዋ ላይ ካሉ ጥንታዊ ካፌዎች የሚወጣው የክላሲካል ሙዚቃ ድምፅ በአየር ላይ ሲንሳፈፍ አደባባዩ በሙሉ የታሪክ የጥበብ ድግስን የተደገሰበት ትልቅ አዳራሽ ይመስላል።
ይህ አደባባይ ለዘመናት የቬነስን የፖለቲካ የሃይማኖትና የማህበራዊ ህይወት ማዕከል ሆኖ አገልግሏል። ታላላቅ ሃይማኖት በዓላት፣ የፖለቲካ ሰልፎች፣ የንግድ ድግሶችና በቀጣይ እርምጃዎች ሳይቀሩ በዚህ ስፍራ ይፈጸሙ ነበር። የአደባባዩ ስፋትና በዙሪያው ያሉ ህንፃዎችን አሰላለፍ ወደዚያ የሚገባውን ሰው ሁሉ በክብር በግርማ ሞገስ የሚሸፍን አስደናቂ ተፈጥሮ አለው። እዚህ ቦታ ላይ መቆም በዓለም ታሪክ ውስጥ ትልቅ ቦታ የነበራትን ታላቋን ሪፐብሊክ የልብ ምት የመስማት ያህል ይሰጣል። በአደባባዩ ዙሪያ የሚገኙት ጥንታዊ ካፌዎች የራሳቸው የሆነ ሙዚቃ ቡድን ያላቸው ሲሆን ደንበኞቻቸው ቡናቸውን እየጠጡ የክላሲካል ሙዚቃዎችን እንዲያደምጡ ያደርጋሉ። የሙዚቃው ድምፅ ከአደባባዩ ክፍት አየርና ከእርግቦቹ በረራ ጋር ሲቀላቀል አካባቢው በሙሉ የፊልም መድረክ ይመስላል። የሴንት ማርክ አደባባይ የሰዎች ታሪክ፣ የጥበብና የተፈጥሮ ውህደት የመጨረሻው የውበት ጫፍ ነው። ቬነስ የጭንብል ከተማ ናት። በየዓመቱ በሚካሄደው ታዋቂው የቬነስ ካርኒቫል ኦፍ ቬነስ ወቅት በከተማዋ በሙሉ ባለ ቀለም አልባሳትና ሙሉ ጭንብሎችን በተጎናጸፉ ሰዎች ትሞላለች። የጭንብል ባህል ጥንታዊ መነሻው የሰው ልጅ ሀብት የደረጃ የማህበራዊ ክፍል ሳይበግረው ሁሉም ሰው እኩል ሆኖ እንዲጫወት ለማስቻል ነበረ። ጭንብል ያደረገ ሰው ንጉስ ይሁን ተራ ሰው መለየት አይቻልም። ይህ ባህል ዛሬም ድረስ የከተማዋ መለያ ሆኖ የሚቀጥል ሲሆን ሰዎች ከነባራዊ ማንነታቸው አውጥቶ ወደ ሚስጥራዊ የኪነ ጥበብ ዓለም ይዞ ይመሰጣል። የጭንብል አሰራር በራሱ በቬነስ ውስጥ ትልቅ ቦታ የሚሰጠው ባህላዊ ጥበብ ነው። ከወረቀት፣ ከቆዳ፣ ከወርቅ ቅጠሎች የሚሰሩ እነዚህ ጭንብሎች እያንዳንዱ የራሱ የሆነ ስምና ታሪክ አለው። ለምሳሌ ባውታ የተሰኘው ነጭ ጭንብል የሰው ልጅ ፊት ሙሉ በሙሉ የሚሸፍንና ድምፅን የመቀየር ባህሪ ያለው ሲሆን በጥንት ዘመን በፖለቲካዊ ድምፅ መስጠትና ሚስጥራዊ ስብሰባዎች ወቅት ይለበስ ነበረ። በካርኒቫል ወቅት የቬነስ ጎዳናዎች ወደ ታሪካዊ የቲያትር መድረክነት ይለወጣሉ። ሰዎች ከ18ኛው ክፍለ ዘመን የከበሩ አልባሳት ጋር ጭንብል አድርገው በየአደባባዩ ሲንሸራሸሩ የጊዜ ድንበር ሙሉ በሙሉ የጠፋ ይመስላል። ጭንብል ማድረግ ለቬነሳውያን ተራ መሸፈኛ ሳይሆን የሰው ልጅ የውስጥ ነፃነትና የሚስጥር ፍላጎት መግለጫ ታላቅ ጥበባዊ መንገድ ነው። ለቬነስ ዋና ማዕከል አቅራቢያ የምትገኘው ቦርናው ደሴት ደግሞ ለየት ባለ ውበቷ ትታወቃለች። የዚች ደሴት ቤቶች እያንዳንዱ የተለየ ደማቅ ቀለም ቀይ፣ ቢጫ፣ ሰማያዊ፣ አረንጓዴ ተቀብተዋል። አፈ ታሪኮች እንደሚሉት ጥንታውያን አሳ አጥማጆች በጉም የተሸፈነውን ባህር አቋርጠው ወደ ቤታቸው ሲመለሱ የራሳቸውን ቤት በቀላሉ ለይተው ለማወቅ ሲሉ ቤቶቻቸውን በተለየ ደማቅ ቀለም ይቀቡት ነበር። ዛሬ ቡርኖ በዓለም ላይ ካሉ እጅግ ባለ ቀለምና ውብ መንደሮች አንዷ ሆና የፎቶግራፍና የጥበብ ወዳጆች ማረፊያ ሆናለች። በቡርኖ ደሴት ላይ የቤቶች ቀለም መቀባት ተራ ግላዊ ውሳኔ ሳይሆን ጥብቅ ሕግ ያለው ባህል ነው። አንድ ነዋሪ ቤቱን መቀባት ሲፈልግ ለመንግስት አፕሊኬሽን በማስገባት የተፈቀደለትን ቀለም ብቻ ነው መጠቀም የሚችለው። ይህ አሰራር የደሴቲቱን ታሪካዊ ውበት ተናባቢነት አስጠብቆ እንዲቆይ አድርጓታል። በደሴቷ ቦዮች ውስጥ የሚያልፈው ውሃ ላይ የእነዚህ ደማቅ ቤቶች ምስል ሲያንጸባረቅ መላዋ ደሴት በውሃ ቀለም የተሳለች ስዕል ትመስላለች። ይህ የውሃ መሙላት ክስተት አብዛኛውን ጊዜ በክረምት ወቅት በጨረቃ ስበት በነፋስና በሞገድ ምክንያት የሚከሰት ነው። ውሃው በከተማው አደባባዮች ላይ ሲሞላ መንግስት ለህዝብ ጊዜያዊ የእንጨት ድልድዮችና የመራመጃ መንገዶችን ይዘጋል። ነዋሪዎቿም ቢሆኑ ያለምንም ጭንቀት ረጅም የዝናብ ጫማዎችን አድርገው የዕለት ተዕለት ህይወታቸውን በደስታ ይቀጥላሉ። ይህ ሁኔታ የቬነስን ተፈጥሯዊ ተላማጅነት የሚያሳይ ነው። ውሃው የከተማዋ ጠላት ሳይሆን አብሯት የሚኖርና የሚተነፍስ ህያው አካል እንደሆነ ተቀብለውታል። የሴንት ማርክ አደባባይ በውሃ ሲሸፈንና የህንፃዎቹ ምስል በውሃው ላይ ሙሉ በሙሉ ሲያንጸባረቅ የሚፈጥረው ውበት የዚህ አስቸጋሪ ክስተት ሌላኛው አውንታዊ ውበት ገጽታ ነው። ዛሬ ቬነስ በሁለት ታላላቅ ፈተናዎች መካከል ቆማለች። የዓለም ሙቀት መጨመር የሚያስከትለው የውሃ መጠን እድገትና የቱሪስቶች ብዛት ከተማዋ በየዓመቱ በጥቂት ሚሊሜትር ወደ ውሃ ውስጥ እየሰመጠች እንደሆነ ጥናቶች ያሳያሉ። ሆኖም ግን የከተማዋ ነዋሪዎችና የታሪክ ተመራማሪዎች ይቺን ታሪካዊ ማዕከል ከጥፋት ለማዳን ታላላቅ የኢንጂነሪንግ ስራዎችን
እንደ ሞስ ፕሮጀክት ያሉ የባህር በር ግድግዳዎችን በመገንባት ላይ ይገኛሉ። ቬነስ ለዘመናት ያሳየችው የጽናት ተአምር ዛሬም ቢሆን የሰው ልጅ ተፈጥሮን የመቋቋም አቅም ማሳያ ሆኖ ይቀጥላል። የሞስ ፕሮጀክት በባህርና በደሴቲቱ መገናኛ በሮች ላይ የተገነቡ ግዙፍ የቢጫ ቀለም ብረት በሮች ስብስብ ነው። የውሃው መጠን ከፍ ሲል እነዚህ በሮች በአየር ተሞልተው ወደ ላይ በመነሳት የባህሩን ውሃ ወደ ከተማዋ እንዳይገባ ይከላከሉታል። ይህ ዘመናዊ የምህንድስና ስራ ጥንታውያን አባቶች ከተማዋን ለመገንባት የተጠቀሙበት የጽናትና የፈጠራ መንፈስ በዘመናዊ መንገድ የመቀጠል ማረጋገጫ ነው። ሆኖም ግን የከተማዋ ህልውና አሁንም ቢሆን የዓለም አቀፍ ትኩረትን፣ እንክብካቤን ይፈልጋል። ቬነስ የጣሊያን ብቻ ሳትሆን የመላው የሰው ልጅ የጋራ ቅርስ በመሆኗ እሷን መንከባከብና ለቀጣይ ትውልድ ማስተላለፍ የታሪክ ኃላፊነት ነው። የከተማዋ የጽናት ታሪክ የሰው ልጅ ከተፈጥሮ ጋር ተስማምቶ ለመኖር የሚያደርገው ታላቅ የትግል ምልክት ሆኖ ይኖራል። ቬነስን አንዴ በአካል የጎበኘ ሰው ዳግመኛ ያንን ውበት ሊረሳው አይችልም። ከተማዋ በሰው ልጅ ህሊና ላይ የማይጠፋ የስዕል ማተም ታስቀምጣለች። የጥበብ መንገዶቿ፣ የድልድዮቹ ቅስቶች፣ የውሃው ሽታና አየር ላይ የሚንሳፈፈው የጥንታውያኑ ታሪክ ትዝታ በሙሉ ሰዎችን ለዘላለም ይስባሉ። ቬነስ ተራ መዳረሻ አይደለችም። ይልቁንም የሰው ልጅ ህልሙን፣ ጥበቡን፣ ተስፋውን በውሃ ላይ የሳለበት ጊዜ የማይሽረው የዓለም ድንቅ ቅርስ ናት። ከቬነስ ከተለዩ በኋላም የከተማዋ ምስል በአእምሮ ውስጥ ህያው ሆኖ ይኖራል። የውሃዋ ረጋ ያለ ምት፣ የጎንዳላዋ መንሸራተትና የካቴድራል ወርቃማው ብርሃን በትዝታ አየር ላይ ያንሳፍፋሉ። ከተማዋ ሰዎችን ከቁሳዊ ዓለም አውጥታ ወደ ጥበብና ወደ ውስጣዊ ውበት እንዲመለከቱ የማድረግ ልዩ መንፈሳዊ ኃይል አላት። በመጨረሻም ቬነስ የሰው ልጆች ምናብና የጽናት ውጤት የሆነች ታላቅ ተአምር ነች። በውሃ ላይ የበቀለችው ይቺ የህልም ከተማ ጊዜና ተፈጥሮ የሚያመጡትን ፈተና ሁሉ አልፎ ለዘመናት በኩራት መቆሟን ትቀጥላለች። እሷን ማወቅና ውበቷን መለማመድ ለሰው ልጅ የፈጠራ አቅም ታላቅ አክብሮትን መስጠትና የህይወትን ጥበብ በጥልቀት መረዳት ነው።